ዩኒቨርሲቲ ውስጥ በጣም በአስተማሪነቱና በጥበቡ እጅግ የተወደደ የፍልስፍና አስተማሪ ነበር። በተማሪዎቹ ሁሉ ጊዜ ተሸላሚና ተወዳጅ መምህር ነው። ብዙ ጊዜ የሚሰጠውን የፍልስፍና ትምህርት ከመጽሐፍት ላይ የተቀዳ ሳይሆን ከህይወት የተቀዳ በመሆኑ ተማሪዎቹ ይወዱታልና አንዳንድ ጊዜ ይዞላቸው የሚመጣው ምሳሌ በደስታ ነበር የሚሰሙትና አንድ ቀን ወደ ክፍል ሲገባ ትልቅ የጠርሙስ ጆግ ነገር ይዞ ይገባል ማለት ነውና ያስቀምጠውና ይሄንን ጆግ ተመለከታላችሁ አይደል ተማሪዎች ወይም ልጆችልና ከዛ ከኪስ ውስጥ የጎልፍ ኳሶች ያወጣና ይሞላዋል እና እስኪሞላ ድረስ ኳሶቹን ያደርግና ሞልቷል ላይ ነገር አልሞላም ሲላቸው ሞልቷል ይሉታል። ከዛ ከሌላ የቦርሳው ኪስ ውስጥ ደግሞ ብዙ የሰበሰባቸውን ጠጠሮች ያወጣና እያንቀሳቀሰ ኳሶቹን በጣም ብዙ ጠጠር ሲሞላ አይተው ሳቁ። አሁንስ ሞልቷል ሲላቸው ሞልቷል ሲሉት ሌላ ከረጢት ጋር ደግሞ ሄድና አሸዋ የያዘ ከረጢት ውስጥ ያወጣና እያንቀሳቀሰ አሸዋውን ሲሞላ አሁን በጣም ብዙ አሸዋ ወሰደ ያስቀመጠ የጠርሙስ ጆግ ማለት ነው። ከዛ አሁንስ ሞልቷል ሲላቸው አሁን በጣም ሞልቷል አሉት። ከዛ በመጠጫ ጠርሙስ የያዘው ውሃ ነበረውና ያንን ውሃ እዛ ላይ ሲያፈሰው በጣም ብዙ ውሃ ወሰደ። ከዛ በሳቃ ተማሪዎች እንትናሉ። ይሄ ጆግ ማለት የእናንተ ህይወት ነው። እነዚህ እስካሁን ያያችኋቸው ደግሞ እናንተ ይህንን ጆግ የምትሞሉባቸው የተለያዩ ነገሮች ናቸው ብሎ ወደ ውይይቱ ገባ ማለት ነው። ታሪኩ ላይ እንደነገርኳችሁ ይሄ ታሪክ ኢንተርኔትም ላይ ብትገቡ በተለያየ መንገድ የተነገረ የታወቀ ታሪክ ነው። እንግዲህ አንዳንዶቻችሁ ታውቁት ይሆናል። በዚህ ነገር ላይ ያለው ነገር ምንድነው? የሰው ልጅ በዚህ ዓለም ላይ በምንኖርበት ጊዜ ከመወለዳችን ጀምሮ በጣም ብዙ ነገሮች ይፈልጉናል። ብዙ ግንኙነቶች አሉን። ብዙ ነገሮች ማድረግ አለብን። ህይወትን ለማሸነፍ ደግሞ የተለያዩ ውጣ ውረዶችን እናልፋለን። ስለዚህ ያለችንን ያችን 24 ሰዓትና እኛ አንድ ሰው ሆነን ከብዙ ነገሮች ጋር እየተሻማንና እያበላለጠን እያወዳደርን የምናደርግነንና በህይወት ቀዳሚ ነገሮችን እንዴት መለየት እንችላለን? ለምሳሌ ቅድም በአየነው ነገር ላይ ውሃው መጀመሪያ ቢሞላ ኖሮ ሌሎቹ ነገሮች ሊገቡ አይችሉም ማለት እንችላለንና እነዚህ ነገሮች እንዴት አድርገን ነው ቅደም ተከተላቸውን የምናደርገው የሚለው ወይስ ደግሞ እነኚህ ነገሮችስ ምንድናቸው ብሎ መጠየቅም ኢምፖርታንት ነው። ምክንያቱም የፕሮፌሰሩ ሲናገር የሰው ህይወትን የሚወክል ጆግ ነው ይሄ። የኛ ህይወት ውስጡ መያዝ የሚችለው ልክና መጠን አለው። ነገር ግን ብዙ ነገር ደግሞ መያዝ ይችላል በትክክል በተለይ በቅደም ተከተል ካስገባ ነው ማለት ነውና እነዚህ ነገሮች በሌላም ታሪኮች ላይ ሄዳችሁ ስታዩት ኳስ እሱ ጎልፍ ኳስ ነው የተጠቀመው። ግን ብዙ ጊዜ ተለቅ ያሉ ኮረት ድንጋዮችም የሚል ሁኔታ አለና እነኚህን ኮረት ድንጋዮች ሲጨምሩ አንድ ዕቃ ውስጥ ብዙ ቦታ አለ ክፍተት ይተዋል ማለት ነው። በዛ ክፍተት ላይ ደግሞ አነስ ያሉ ጠጠሮችን ሲጨምሩ አሁንም ክፍተት ይተዋል። አሸዋ ሲጨምሩ አሁን ክፍተት የሌለው ይመስላል። ነገር ግን ውሃ ሲጨምሩበት ነው ክፍተት እንዳለው የምታውቁትና እነዚህ ከትልልቁ ጀምረን ያለውን ብንመለከት በጣም ትልቁ ነገር ምናልባት በዛ ዕቃ ውስጥ 4 5 ወይ 6 የገባ ነገር ይሆናል። በህይወታችን በጣም አስፈላጊ የምንላቸው በጣም ህይወታችን የሚወስኑ 5-6 ነገሮች ለምሳሌ ጤንነታችን ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ የገቢ ምንጫችን ሊሆን ይችላል፣ እምነታችን ሊሆን ይችላል። እንደዚህ የመሳሰሉ ዋና ዋና የምንላቸው ነገሮች መጀመሪያ ቦታውን መያዝ አለባቸው። ሌላው ትናንሹ ነገር ገብቶ ወይም ደግሞ ፈሳሹ ነገር ገብቶ ከመሙላቱ በፊት ማለት ነው። ከዛ ቀጥሎ ደግሞ እንደ ትልልቆቹ ባይሆንም አስፈላጊ የሆኑ ነገሮች ለምሳሌ መኖሪያ ቤት ያስፈልገናል፣ መኪና ልንል እንችላለን። ሌሎች በህይወታችን ውስጥ የሚያስፈልጉን ነገሮች ለኛ ለቤተሰብ ለልጆቻችን ምናልባት ሀገር የሚለው ትልቅ ኮረት ውስጥ ሊገባ ይችላል። ግን ከዛ ጋር በተያያዘ አነስተኛ ደረጃ ላይ ያሉ ነገሮችን ደግሞ በጠጠር እንመስላቸዋለን። ከዛ ደግሞ በጣም ደቃቃ ነገሮች አሉ። ለምሳሌ ቁርስ የምንበላው ነገር፣ የምንለብሰው ልብስ የመሳሰለ እያልን የምንጠቀመው ሜካፕ በጣም ዝርዝር የሆነ ነገር ውስጥ በምንገባበት ጊዜ አሸዋ የምንላቸው ነገሮች አሉ። አንዳንድ ጊዜ እነዛ ነገሮች ቀልባችንን ሊወስዱ ይችላሉ። ታውቃላችሁ አንዳንዴ ጓደኛ የሚለው ነገር ምናልባት ጠጠር አካባቢ ሊገባ ይችላል። ግን ሌሎች ደግሞ ሰፊው ማህበራዊ ህይወታችን ምናልባት ወደ አሸዋ ደረጃ ሊደርስ ይችላልና ያ ፕሮፌሰር የሚያስረዳቸው ይሄንን ነው። በነገራችን ላይ ፕሮፌሰሩ እያስረዳ ያለ ሶስቱን ጨርሶ ዝም ሲል አንደኛዋ ተማሪ ውሃው ታዲያ ምንድን ነው ብላ ጠየቀችው። ያው እሱም አውቆ ነበረ ውሃውን መጨረስ ሳይገልጽላቸው የቆየው። ውሃው እንደምታዩ ነው እንግዲህ እኔም የምጠጣትን ውሃ አይደል እዛ ውስጥ የደፋሁት። ያው በህይወታችን ውስጥ ደግሞ የሚያዝናኑን የሚያስደስቱን ብናደርጋቸውም ባናደርጋቸውም የማይቀሩ ለምሳሌ ከጓደኛ ጋር ሄዶ ቡና መጠጣት፣ ቁጭ ብሎ ስለ አየር ሁኔታ ማውራት፣ ወክ ማድረግ፣ ብድግ ብሎ የሆነ ቦታ መሄድ የመሳሰሉ ህይወታችን ላይ እንደ ቅመም ጣዕም ሊሰጡ የሚችሉ ነገር ግን እነዛ ነገሮች ቢደረጉና ባይደረጉ ህይወታችን ላይ ብዙ የማይወስኑ ነገሮች ናቸው በማለት በመጨረሻ ላይ ሁሉም ነገር የያዘውን ጠርሙስ አሳያቸውና እናንተ ህይወታችሁ ውስጥ መጀመሪያ የምታስገቡት የትኛውን ነው? ብዙ ሰው የሚቀናው ውሃውን መሙላት ነው። ግን ውሃውን ከሞላችሁ ለአሸዋው ለጠጠሩ ለምናምኑ ቦታ አይኖርም። በተለይ በአሸዋ የተሞላ ነገር
ጠጠር ሊይዝ አይችልም። በጠጠር የተሞላ ነገር ድንጋዩን ሊይዝ አይችልም። ስለዚህ ሁል ጊዜ ሰዎች መጨረሻ ላይ የሚጎዱት ዋነኛውን ነገር ኮረት አንኳር የሆነውን ነገር ልክ እንደ ጎልፍ ኳሱ ትላልቁን ነገር አስቀድመው ቦታ ባለማስያዝ ነው። አንዳንድ ጊዜም ደግሞ ቦታ እንዲለቅ እናደርጋለን እና ይሄ ነገር ጎጂ ሊሆን ይችላል። ስለዚህ ዛሬ በዚህ የጥበብ ሀሳባችን ላይ እናንተስ ህይወታችሁን በምንድን ነው የሞላችሁት የሚለው ብቻ ሳይሆን በምን ቅደም ተከተል ነው የሞላችሁት? ለአንኳሩ ነገር ጊዜ ቅድሚያ ትኩረት አላችሁ ወይ? ከዛ ቀጥሎ ግን ሌሎቹ አያስፈልጉም ማለት ሳይሆን ጥበብ ይፈልጋል ማለት ነው። እሱ ሼክ እያደረገ ሌሎቹን ነገሮች ቦታ እንዳስያዘው በቅደም ተከተላቸው በትኩረታቸው ማድረግ ይኖርብናል። እንግዲህ በዚህ ታሪክ ሁላችንም ህይወታችንን ብንፈትሽ የምናስተካክለው ነገር ሊኖር እንደሚችል አስባለሁ። ለዛሬ ያለው የጥበብ ሀሳብ ይሄ ነው። ነገ ደግሞ ሌላ ነገር ይዤላችሁ እመጣለሁ። እስከዛው ድረስ በሰላምና በጥበብ ያቆየን። ደህና ቆዩ።